እረመላ 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 አቶ መርሻ ለምንድን ነው የመጣው? አውራ እንጂ። እሺ ጠቅለል አድርገህ ነገር አስታወስኩት። እንደው ማን ኢሳያስ እናንተ አብራችሁ ግን አይደለም? አንድ ላይ በልተናል፣ አንድ ላይ ጠጥተናል። አሁን ማንም የለም። እንግዲህ በነፃነት ነው የማወራው። አንድ ቅሬታ ነበረኝ። ምንድን ነው ቅሬታ? ያ ቅሬታ ምንድን ነው ያልክ እንደሆነ እሺ፣ አንድ ሰው ተጨማሪ ስራ ሲሰጠው ደሞዝ አይጨመርለትም? አይጨመርም። ለምን? የድርጅቱ አቅም ስለማይፈቅድ። የድርጅቱ አቅም ስለማይፈቅድ? እንደሱ ሆነ ታዲያ እኔ ባለኝ ስራ ላይ ተጨማሪ ስራ ሲሰጠኝ ያማከረኛል? ቆይ አንተ ሰውዬ ምንድን ነው ችግር? ገንዘብ 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 ነው ችግሬ። በችግር መኖርን ዛሬ ነው እንዲያወቀው? አልዋሽም። ኢሳያስ ሙት ያለው አልዋሽም። እኔና ችግር አንተም ታውቃለህ። መንታ ነኝ ስንወለድ። ገባ? እንዴት? አንድ እኔ ችግር ተለይቶኝ ያውቃል? ታወላለድ እስታስተዳደግ ድረስ እኔ ችግር ተለይቶኝ አይተህ ታውቃለህ? እዚህ ስታመጣኝ ከዛ ችግሬ እንድላቀቅ አይደለም ነበረ። ችግሩ ለቆኛል፣ አለቀቀኝ። ኑሮ እኮ አንተ ላይ ብቻ አይደለም እኛም ላይ ጨምሯል። እናንተ አዲስ እኔ እኮ ችግር አብሮ የሚኖረው እኔ እኮ ለምዶብኛል። ችግር ልብሴን ጉርሴን ግን ምንድን ነው መሰለህ እንደው ያለሁ እንዲመስለኝ ሰው መሆኔ አንዳንዴ ይጠፋኛል። እውነቴን ነው። ከማጣት የተነሳ ሰው መሆኔ ይጠፋኝና እኔ ሰው ነኝ ይላል። አሁን ኢሳያስ እዚህ ጠርተህ ማነህ መርሻ ደሞዝ ተጨምሮልሃል የሚል ደብዳቤ ሲደርሰኝ አለሁ እንዲ ለካ ሰው ነኝ ብዬ ራሴን እንዳጥናናበት እንጂ አሁን አንተ ደሞዝ ጨምረህ እኔ ተችግር አላውቅም። በደሞዝ ጭማሪ ነው ሰውነትህን የምታውቀው? እና በምን ልወቀው? ሌላ ችግሩን ለቆኝ ታልሄደ ችግሩን ሊያላቅቀኝ የሚችለው ደሞዝ መሆኑን ታላወቅ ምን ሊያላቅቀኝ ትፈልጋለህ? ሌላ አሁን ማታ እኔ እዚህ ቁጭ ብዬ ጥበቃ ሰው በሌለበት ሌሊቷን አፍጥቄ ሌሎ ከፈትሳለ ንላይ ጨመር ይላል እንዳልኩ ነጋ ጠዋት አንተን ለማነጋገር ቤት ደርሼ እመጣለሁ ብዬ ልጁና ልኝ ያልኩ ተጠራሁና ቤት ስደርስ ደግሞ በነበረኝ ነገር ላይ ሴትዮዋ ነገር ጨመረችልኝ። ከአንቺ ጋር ከመገናኘት እዛው ችግሩን መቋቋም ይቻል ነበረ ብዬ ደግሞ ወደ አንተ ልከስ ስመጣ ታክሲ ጨምሯል። ኑሮ እኮ የጨመረው አንተ ላይ ብቻ አይደለም፣ እኛም ላይ እኮ ሽንኩርት 140 ብር ሆኖብናል። ሽንኩርት እናንተ ብሩ የታየሁት ቆይቻል ያላችሁ ደሞዝ የምትቀባበሉት እናንተ ብሩ። እኔ ሽንኩርት አይደለም ለመብላት ለመላጥ እንድናፈቀኝ እኔ እና እሱ ነን የምናውቀው። እንደዛ ከሆነማ አንተም ጋር ያለውን ሰራተኛ ላባርና ብቻ አንሰር አባር ይኸውልህ ምን እናደርጋለን መሰለህ? ቆይ እስኪ እንደው አንተ ራስህ ንገረኝ። በአንድ ደሞዝ 2 ስራ የሚሰራ ሰው አለ? ንገረኛ። እኔ ተነገርከኝ። ይኸውልህ ጭንቅላቴ ክፍት ነው፣ የአዳራሽ በር ማለት ነው። ወለል ነው። የከባድ መኪና ሹፌር ደሞዝ ተጨምሮለት ነው ከኋላ እየሳበ የሚሄደው። እሱን የባቡር ሹፌር 8 ፉርጎ 9 ፉርጎ እየያዘ የሚሄደው ደሞዝ ተጨምሮለት ነው። ይወጥታል አያድረስ ብትል ታዲያስ? ይኸውልህ እንዲህ ስታስረዳኝ እንግባባለን። እኔ ታስረዱኝ እኔ አልክድም። እውነቴን ነው። ምን እያልክ ነው? ዶሮ ነው የማረባው ለእነሱ ይጨመራል ለእኔ አይጨመርም ትላለህ። ምን ማለት ነው? ሄደ እኔ እያበላሁን ምን ማኖራቸው አይደል? አዎ ታዲያስ? በቃ እሺ ተው እንጂ ኢሳያስ። እኔ እናንተ እኮ ቀን ነው እንጂ ያለያየን እውቀታችን ያፍና ያፍንጫ ያህል ነው። እውቀታችን
አንተም ደንቆሮ ነህ፣ እኔም ደንቆሮ ነኝ። እንዲያውም ታንተ የተሻለ እውቀት የዘለቀኝ ሰው እንዲሆን አውቃለሁ። አብሮ አደግ ጋር ትሰደዳለህ። ይኸውልህ በጠረጴዛ ነው ወንበር ብቻ አይደለም ትፈልገኝ። ኧረ ተው ተው። ይኸውልህ ሲምፕል ፕሬዘንት ቴንስ፣ ፓስት ቴንስ፣ ፓስት ፐርፌክት ቴንስ እነዚህን ያውቃሉ። አንተ ታውቃቸዋለህ? ይኸውልህ ትምህርት ቤትም እንዲሁ ነበር። አንተ እድለኛ ነህ። እግዚአብሔር ይስጥህ። ምስል ጠረጴዛ ነው ወንበር አለ። እኔ ይኸው ይሄ አለ። ይሄ ነው ይለያየን እንጂ እውቀት አንለያይም። ገባህ? ይሄ ነው እውነቱ። ኧረ መላ ኧረ መላ ኧረ መላ ኧረ መላ። እሺ ስም አንድ በል። ብርቄ ማን ያህሉት አንሙት። ይሄ ግጥም ነው ስም ነው? እንዴ አባቴ እኮ እንዲሁ ድሮ ቀረርቶ ነበር የሚሰራበት። ግጥም ጠፍቶ እንዴት ይጠፋል? ዋና ግጥም የሚባል እኮ እንዲሁ ለራስ የሚገጠም ግጥም ነው። አይ ይሄ ይኸውልሽ ግጥም አይባልም፣ ራስን ማሞገስ ነው። አይ ጋሽ ዛዲያ ራስ ሲሞገስ እኮ ነው እንጂ ታያማ እንዲሁ ግጥም ስቴት ይመጣል ብለው ነው። እንዴት ነው አለቃ? ወደ ስራችን ብንገባ አይሻልም? በዚህ ግጥም ቤተሰቧ በሙሉ ሰብስባ ሳታስገባ። እሺ ጽዳት ለመቀጠር ነው አይደለም የመጣሽው? እስቲ ስለ ጽዳት የምታውቂውን ነገር ንገሪኝ። እንዲሁ ስለ ጽዳቱ ታዲያ ምን ልንገሮት? የምታውቂው በአጠቃላይ ዲክሽ ይሄን ጠይቁኝማ። እንዲሁ መጀመሪያው ግለሰባዊ ጽዳት ይባላል። ግለሰባዊ ስትይ? አይ ጋሽዬ ያው እንዲሁ ጥንጥንት ጥብጥብ ብሎ መውጣቱን ነው የምልዎት። እንዲሁ ቀጥሎ ደግሞ ያለችው ቤተሰባዊ ይባላል። ያ በኋላ ደግሞ አካባቢያዊ፣ ቀጥሎ ደግሞ ከተማዊ፣ ለጥቆ ደግሞ እንዲሁ ሀገራዊ ጽዳት ይባላል። ምትቻል አይደለች። እስቲ የኛስ ቢሮ ከምን ውስጥ ነው የሚካተተው? የኛ ደግሞ እንዲሁ የቢሮ ደግሞ የሚጠቃልለው ሁለቱን የያዘ ሲሆን ከመጀመሪያው ቤተሰባዊ፣ ቀጥሎ ደግሞ እንዲሁ አካባቢያዊ ጽዳት ይባላል። ምንድነው እንደዚህ ወሰብሰብ ባደረሹ? በተንተን አድርግሽ እስኪ ያስረጅ ለኛም እንዲገባል። ደግሽት እንዲሁ ዘረዝሯለሁ። እንዲሁ ቤተሰባዊ ያልኳችሁ ይሄን ቢሮ ይሄን ቢሮ እንደራሴ እንደግሌ ቆጥሬ ጥድት አደርግሎታለሁ። ተያባላ ደግሞ አካባቢውም አይደል ያልኳችሁ እሱን ደግሞ ይሄም ተያባላ ደግሞ እዛች እንዲሁ በረንዳዋን ያለችዋን እንደራሴ ቆጥሬ እንዲሁ ሞልጭ አድርጌ ነው ማጠዳው። እኔ እንደዚህ ጽዳት እንዲህ ብትንትን ተደርጎ ሲገለጽ ሰምቼም አይቼም አላውቅም። በቃ የጽዳት ኤክስፐርት ብይሻል። ይሄ ከኔ ጋር በደንብ የሚያስማማን ነገር ነው። እንዴት ነው አለቃ የምትቀጠል? በጣም ገራሚ ነው። በይ ተቀጥረሽ እሰይ በዳረንም ጁብሊ ሳኖይ ሰክናለሁ። ኧረ መላ ኧረ መላ ኧረ መላ ኧረ መላ። ወዴት ነው? የምን መሰስ ነው? ድግስ ነው? ተስካር ነው የተጠራው? እንደ ባለፈው ጊዜ ወድቅ መስሎ ነው? አንወድቅም። ይኸውልህ ያኔም ድንገት ሆኖብን ነው። አሁን ግን እሱን ይዘናል። ማንም አይጠላን እሱን ከያዘ። እሱ ሰውዬው ምን አድርግ ነው የሚሉኝ? አንተስ ምን አድርግ ነው የምትለው? ምን ያሽከረክራል? እኔ ስራ ማስታወቂያችን ለመቀጠር ነው የመጣሁት። የት እጅ? ይኸውልህ ማንም አንተን አይቀጥርም። ተቀጠረም ቅድሚያ የሀገር ልጅ ኢትዮጵያዊ ነው የሚቀጠረው። ቆይ ለምንድን ነው የሚያላግጡብኝ? እኔ እኮ ኢትዮጵያዊ ነኝ። ኢትዮጵያዊ ነኝ? ማንተ ማን እንበልህ እባክህ? ተሾመ፣ ኃይሉ፣ ፈለቀ፣ አንበርብር፣ በዛብህ፣ ገረሱ ማን እንበልህ? እንዳትጣላኝ እንከባበር። ወትሮም አያት ቅድመ አያትህ ይሄን አላውቁ ብለው ነው ተበልተው የቀሩ። እሺ ይኸውልህ ማታም ከሆነ መታወቂያ ይስጡ እና ልግባ። ያሱ መታወቂያ እስቲ አንተ ሰጡ ላንተ በእናትህ ነው በአባት ኢትዮጵያዊ
በአባቴ ኢትዮጵያዊ ነኝ፣ በእናቴ ደግሞ ጣሊያኒ ነኝ። አይ ሂድ፣ ትንሽ ደም አለ። ሂድ ግባ። ኧረ መላ ኧረ መላ ኧረ መላ ኧረ መላ። ለመማከር ነው ለመቀጠር ነው የመጣው? ለመቀጠር ነው የመጣሁት። በዚህ ለመቀጠር ምን አነሳሳ? ምክንያቱም እዚህ ያሉ አማካሪዎች ደካሞች ስለሆኑ። እንዴት? ቀኝ ስሏቸው ግራ፣ ግራ ስሏቸው ቀኝ። የትኛው ደግሞ የማክርኩ ግራ ነው የሚገቡ። አልገባኝም። ብዙ አላስረዳም። ተመለሰሉት? አዎ ብቻ እስቲ ዶክመንቱን ስጠኝ። ምን ነው መስፈርቱን አለሞላም እንዴ? ኧረ ታሟላለህ። ግን ትንሽ ከስራ ባልደረቦቼ ጋር እንዳወራ ደጅ ትጠብቀኝ። ኧረ መላ ኧረ መላ ኧረ መላ ኧረ መላ። ምን ተሰማችሁ? ንዴት? በጣም ንዴት ንቆናል እኮ። ቆይ እኛ እንደምንችል መቼ ነው የሚያምኑት? የውጭ ሀገር ዜጋ ነው እንዴ? ታዲያ እንደዚህ አይነት ኢትዮጵያዊ አለ እንዴ? ሳየው እንጀራ ለምዶ የቀረ ፈረንጅ ነው የሚመስለው። መታወቂያው ደግሞ ኢትዮጵያዊ ይላል። እባክህ ለስለላም ሊሆን ይችላል የመጣው። ለማንኛውም ይህንን ሰው መቅጠር የለብንም። ትክክል ነህ ዘጋባው። ይሄ ሰው ለስለላ ይሁን ለምን እንደመጣ በምን እናውቃለን? እስኪ አስበው። ይሄ ሰው እዚህ ተቀጠረ ማለት እዚህ የሚመጡ ከስተመሮቻችን ጓዳ ሚስጥር አወቀ ማለት ነው። እንዴት? ምን እንዴት አለው? ይሄንን እያነፈነፈ ወስዶ እትብቱ ለተቀበረችበት ሀገር አሳልፎ ይሰጣል። ያ ማለት ደግሞ ስለላ ነው። አዎ ስለላ ነው። ቅመም ታስገቢልኝ። ኧረ መላ ኧረ መላ ኧረ መላ ኧረ መላ። ወንድሜ ያው ከባልደረቦቼ ጋር ተመካክረን ያንተ ጉዳይ ትንሽ ከበድ ስለሚል የአንድ ሳምንት ጊዜ እንፈልጋለን። መሄድ ትችላለህ። ኧረ መላ ኧረ መላ ኧረ መላ ኧረ መላ። ኧረ ተው ቅጠሩኝ ግን። ነገርኩህ እኮ ውጭ የተሰበሰበውን አላየም? እነሱ ተፈስትነው ሲጨርሱ ነው ውጤት የምንናገረው። እኔ እኮ ከክፍለ ሀገር ነው የመጣሁት። ኧረ ይኸውልህ የኔ ወንድም ተፈትናል አይደል? ማስታወቂያ እንለጥፋለን። ስልክ አለ፣ በስልክ ደውለን እንነግራለን። አሁን ሂድ፣ ተረኞቹ ይሉበት። ቆይ መስፈርቱን አላሟላም? ምንድን ነው ንገሩኝና ወይ ሂድ። እናሳውቃለን አልን እኮ። አሁን ተፈትናውን መልስ የሚሰጥ ጥያቄና መልስ መሰለ እንዴ? ሂድ፣ ተረኞቹ ይሉበት። እንዲሁ ግን ሳያችሁ የምትደውሉልኝ ነገር አይደለም። ድሮም እድሌ ነው አውቀዋለሁ። አያሳዝንም? በባህር ወደ ሳውዲ ሄደው ወንድሜን ነው የሚመስለው። እንቅጠረው እባካችሁ። በአንተ ደሞዝ ነው የምንቀጥረው። ይህ ሲያሳዝንም ሲታይ በጣም አነጋገሩ ጥሩ ይመስላል። ለምን አንቀጥረው? ምን ዋጋ አለው? ወሬ ቢበዛ ባህያ ይጫል ማለት አልገባኝም። አሁን ገና ነው መሳሳታችን የገባኝ። እንዴት? የቅጥር ማስታወቂያው ላይ የምንፈልገውን ጾታ መግለጽ ነበር። የምን ጾታ? መስፈርቱ ማሟላቱን አላላችሁም እንዴ? እኛ መስሪያ ቤት ውስጥ አንቺ ብቻ ነሽ ያለሽው። የሴት ተዋጽኦ በዛ ማለት አለበት። ፍቅር እንደሆነ ታማለች። ዛሬ ትምጣ ነገ ትምጣ አይታወቅም። እና ከዚህ በኋላ የሚመጡትን ሰዎች ምን እናርጋቸው? ባንቀጥራቸውም እየፈተን እንላካቸው። አዎ
ይግቡ። እሺ፣ ስም? ሜሮን። ዶክመንትሽን ትሰጪ? ያው ማስታወቂያውን በደንብ አድርገሻል አይደል? የ24 ሰዓት አገልግሎት ማለት ምሽትም እንደምንሰራ አውቀሻል? አዎ አውቄያለሁ። በጣም ጥሩ። ይሄ እንግዲህ ከመስሪያ ቤታችን የስራ አንዱ ክፍል ነው። አሁን አንዳንድ ጥያቄ እንጠይቅሻለን። እሺ ጠይቁኝ። እረመላ 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 ምንድን ነው እንደዚህ ብቻህን የሚያስለፈልፍ? ኑሮን እንዴት እንደማሸንፍ እያሰብኩኝ ብቻዬን እያወራሁኝ። ኑሮ? ይሄኛ ምን ኖረው ኑሮ? እንዴት ጋሼ እኔ አልቻልኩትኝም። ኑሮ 100 ሜትር ሯጭ ነው ሆነብኝ። አንድ የደረስኩበት ስም ሮጥ አይደል ኑሮ? አንተን ታዲያ ምን ይሻላል? ከገጠመኝ ችግር ተላቅቄ ኑሮን እንዴት እንደማሸንፍ ለመመከር ነበር የመጣሁት። አሁን አማካሪዎች ሁሉ ያው እንደተለመደው ስብሰባ ላይ ናቸው ያሉኝ። እንዴት ታዲያ ዝርዝሩ ምን ያደርግልሃል? መቼ ነው ቆይ የሆነ ቦታ ሄደን የፈለግነውን ነገር በፈለግነው ሰዓት የምናገኘው? አትልፋ፣ የትም አታገኝም። እንደሱ ና ቆይ መቼም እኔ እዚህ በር ላይ ተቀመጠ ብለህ ካልናቀኝ በስተቀረ እውነቴን ነው የምልህ የተሻለ እውቀት አለኝ። አንድ ነገር ልምከርህ፣ ና ቁጭ በል። ሀሳቤንማ የሚጋራኝ ሰው ካለ ደስተኛ እቀበላለሁ። አዎ አየህ፣ ትምህርት በሶስት ነው የሚመጣው። አንድ በእድሜ፣ አንድ በቀለም፣ አንድ ደግሞ መሰጠታል። እረመላ 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 እረመላ። በእኔ በኩል ጨርሻለሁ። የምትጠይቋት ነገር አለ? አዎ አለ። ቀጥል። አግብተሻል? አይ ሲንግል ነኝ። ደስ ልክ እንደኔ ልክ እንዳንተ። እሺ ሜሮ ጨርሰናል። መሄድ ትችያለሽ። አመሰግናለሁ። መልካም ጊዜ። The right person for the right occupation። ትክክለኛው ሰው ለትክክለኛው ቦታ ማለት ይሄ ነው። የምንፈልጋትን ሴት አግኝተናል አይደል? በቃ ማን አንተን ወሳኝ አደረገ? አቶ ኢሳያስ። አይ እሱን ተወያይተን እንወስናለን። ይሻላል። ጋሽ እኔ ልጆት አይደለሁም እና ለዚህ ተቋም አቅሜን አሟጥጬ አልሰራሁኝም። ሰርተሃል። መቼ ነው እንደ ሰው ሽማግሌ ልኬ አግብቼ ልጅ ወልጄ የምኖረው? መቼ ነው ጋሽ? መቼ መሰለ እቺ አዲሷ ቅጥር ሜሮን፣ እሷና እኔ ተጋብተን ቤት ሰርተን ልጅ ወልደን ሌላ ድርጅት ከፍቼ ያኔ ታገባለህ። ጭራሽ ትዳር እረመላ 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 እረመላ። እኔ ላይ የደረሰው ነገር እርሶ ላይ ቢደርስ እየለፈለፉ ነበር የሚሄዱ። መለፍለፍ እንኳን አልለፈልፍም። ባይሆን ጉዳይ ንገረኝና መፍትሄ እንፈልግ አብረን። ቆሜ መሄዴን አዩ ገሎኛል እኮ። ማቀጠር ነፍሰ ገዳይ ነው፣ አቀናባሪ ነው። የሙያን ዘርፍ ቀይረው ነፍሰ ገዳይ ሆኖ የአራዊት ድምፅ እያሰሙ ከሚገሉት ፊት ለፊት ቢገሉን ይሻላቸዋል። እኔም እኮ ሙዚቀኛ ነኝ፣ ድምፃዊ ነኝ። አንተም ስንት መከራ አይቼ ስንት ፍዳይን አይቼ የሰራሁትን ሙሉ አልበም ፋይሉ ጠፍቷል ብሎ ዲሌት አድርጎ ጠበቀኝ። ታዲያ ጥሩ አድርጓል። ምን ማለቶት ነው? ምን ለማለት ፈልገው ነው? ለምንድን ነው እንደዛ የሚሉት? በህዝብ ጆሮ ለመቀለድ ያሉት አይበቁም እንዴ? አንተም ልትጀምር ነው? ጋሼ እኔ በራሴ የምተማመን ምርጥ ድምፃዊ ነኝ።
ጥበብን ደፍሬያት ሳይሆን ጥበብ ራሷ ጠርታኝ ነው ወደ ሙያ ውስጥ የገባሁት። ብድግ ብዬ ከሄደ ጥበብ ወደ ኪነ ጥበብ አልገባሁም መክሊቴ ነው ስለሆነ ልትል ነው? አዎ ጎበዝ። ሁሉም በመክሊቱ ሲሆን ነው የሚያምረው። ግጥምና ዜማ ሰርቼ ወደ አቀናባሪ ጋር ሄድኩለት። ግጥምና ዜማ ራስህ ነው እንደምሰራው? አዎ መከራዬ ከዛ ብሎን ሀ ብሎ የጀመረው ያው እንደነገርኩት ገና ሄድሎታል ስቱዲዮ እንደገባው በቃ ይውጭ በቀንድም በምንም አድርጎ ይጀምረኝና ምሳ በልጣል እንዴ ምናምን ይለኛል። እኔ ደግሞ ባዶ ዴና አልወጣም ብልት አድርጌ ነው የምሄድ። ከዛ በኋላ ያው እንደፈለገ ይገባኛል። እኔ አውቀዋለሁ። ምግብ አዛለሁ እኔ ቀለል ያለ ነገር ስል ቅቅል፣ ሁለት ቅቅል፣ ኧረ በልቻለሁ ስል ሁለት ቅቅል አንዱ ሰው ሁለት ቅቅል አንዱ ሰው ጉልበት ስራ ይሰራል። እኔ ምን አውቃለሁ? እኔ እንዲህ ሲል ነው የማውቀው። አይ ዘንድሮ ምን ሰው አለ? ጭራሽ እኮ ለከፋይ ራሱ እኮ አጥንት እኮ አይተው ምን የሞተ ነው አንተ? ይሄ አጋዝ ጥርግር ቀርቦ ይበላልዎታል። እኔ ሳቤን ከፍዬ አጨብጭቤ እሄዳለሁ። ስቱዲዮ ውስጥ እንገባለን። ከዛ በኋላ ደግሞ ማቀናበሩን ይጀምራል። ከዛ ጨርሻለሁ ብዬ ደግሞ ወደ ቤቴ መንገድ ይላቀና በልደና ደርስለው ደግሞ ማለት ነው የጥቅል ይለኛል። ምን ጥቅል? ሞባይል ካርድ ይሄው ለረጅም ጊዜ እየቀቀለ በላኝ። ምን የሞተ ነው አንተ? እንዲህ ሆኖ መጨርሶ ሰጠኝ እና ምን ቀረው? እሱ አይደል እንደሚገርመኝ ቀኑ ሙሉ ቁጭ ብለን አብረን የሰራነውን ሙዚቃ ማታ ላይ ዲሌት አድርጎ ይጠብቀኛል። ጠዋት ስመጣ ምን ሆኖ በኋላማ ሳጣራሎት ቀን የሰራውን ሙዚቃ ማታ ላይ የሚያስጠፋው የሆነች የሚወሳስዳት ጭሳጭሳለች መሰለኝ። አጠፋሪ እኔ ይሆናል እንግዲህ መቼም እንደዚህ ያደርገው። ታዲያ ቆይ አንተ ይሄን ታወቅ ማታ አንተ ተነስተህ ስትሄድ እጅና እግሩን እስር አታደርገውም? ኧረ ተው። በመጨረሻ ሙሉ አልበሜን ዲሌት አድርጎ ጠበቅ እና ዝም አልከው? ሰደብኩት። እና በስድብ አለፍከው? እዚህ እኮ የመጣሁትኝ እኮ ምክር ፈልጌ እኮ ነው። ምን ላድርገው የሚለውን እኮ ለማወቅ እኮ ነው። እድሜ ልክህን ጠቅቅልና ከጥቅል አትውጣ ብለህ አትረግመውም? አዝናለሁ። አትዘል ልጅ፣ አንተ ገና ወጣት እኮ ነህ። ትኩስ ኃይል ነህ፣ ጉልበት አለህ። ለምን ታዝናለህ? ብዙ ነገር ይጠብቅሃል። እኔ የምልህ ጥሩ ድምፃዊ ነኝ ብለኸኛል። እስቲ አንድ ዘፈን ተጫወትልኝ። ኧረ መላ ኧረ መላ ኧረ መላ ኧረ መላ ጩኸቴ ብትሰሙ ይሄ አቤት አቤት ላለው በደል ደርሶብኝ ጮኻለሁ ችያለሁ። ጩኸቴ ብትሰሙ ይሄ አቤት አቤት ላለው በደል ደርሶብኝ ጮኻለሁ ችያለሁ። ሰዎች ብትሰሙ ጭንቄን ላዋያችሁ እየበደለችኝ የውድንገራችሁ መልፋቴ መድከሜ ነበር እንዲስማማት ግን እሷ በጭራሽ ጭንም አልተሰማት። በጭራሽ ማን ይሰማል? ማን የማን ችግር ይሰማል? ጎበዝ ጎበዝ ጎበዝ። አንተ ጥሩ ሙዚቀኛ ነህ። ስለዚህ ተስፋ መቁረጥ የለብህም። ምን ዋጋ ያለው አለው? ተስፋ አትቁረጥ። ካጣኸው ይልቅ ይኸውልህ ያለህ ነገር ይበልጣል። እንዴ ምን ለካ ይሄን የመሰለ ድምፅ ዘማ ተስፋ አይቆረጥም። እኔን አታየው እንዴ? ከልጅነት እስከ እውቀት ይኸውልህ ለዚች ሀገር ያላረኩት ያልሰራሁት ስራ የለም። እውነቴን ነው የምልህ። ግን አንድም ጊዜ አንድም ቀን አንዲት ቃላት በአገሬ ላይ ክፉ ቃል ወጥቶኝ አያውቅም። እንዲያውም ምን አሁን እንደገና ጎርምሼ ሌላ ስራ ብሰራላት እወዳለሁ እንጂ አገሬ ለእኔ ምን አደረገችልኝ እያልኩ አልደነፋም። እውነቴን ነው የምልህ። ገና ነኝ እኔ። ገና ብዙ መስራት እችላለሁ። ደግሞም እሰራላታለሁ። ሀገር በጠላት ስትወረር ያ ሁሉ ህዝብ ሆ ብሎ ሲነሳ እኔ እድሜ አልደረሰም አላልኩ። የዛ ጊዜ 16 ዓመት ጎበዝ ነኝ። እውነቴን ነው። ከቤተሰብ ጠፍቼ ነው ጠላት አባረራለሁ ብዬ ተወገን ጋር የገባሁት። እስከ መስዋዕትነት ነው ለሀገር የሚከፈሉለት። ገባህ? ስለዚህ በሀገርም በራስም ተስፋ አይቆረጥም። ጥሩ ድምፃዊ ነው።
ስለዚህ ተስፋ መቁረጥ የለብህም። ለሀገሬ ምን አረኩላት እንጂ ምን አረገችልኝ ብሎ አይጠየቅም። ገባ? ኧረ መላ ኧረ መላ ኧረ መላ ኧረ መላ ኢትዮጵያ የኛ መመኪያ እናት ሀገር ኢትዮጵያ እናት ሀገር ኢትዮጵያ ኢትዮጵያ የኛ መመኪያ። ታዲያ ይህን ድምፅ ተስፋ መቁረጥ የለብህም። በድምፅህ ሀገር ማገልገል አለ፣ በድምፅህ ወገን ማገልገል አለ። ስለዚህ አሁን ለመራሩ ጉዞ ወደፊት መሄድ ብቻ ነው። አሁን በቆራጥነት ወደፊት ሂድ። ተነሳ ተራመድ፣ ክንድህን አበርታ፣ ለሀገር ብልጽግና ለወገን መከታ። አሁን ኢትዮጵያ ትቅደም አሉ። ወይ መላ አምጡ ወይ መቱ ኧረ መላ ስንል በብርቱ ወይ መላ ኧረ መላ ተመካክረን እንድንበላ ወይ መላ ወይ መላ ኧረ መላ ኧረ መላ ወይ መላ ወይ መላ ኧረ መላ ኧረ መላ ወይ መላ አምጡ ወይ መቱ ኧረ መላ ስንል በብርቱ ወይ መላ ኧረ መላ ተመካክረን እንድንበላ ወይ መላ ወይ መላ ወይ መላ 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 ኧረ መላ 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 ወይ መላ 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 ወይ መላ 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 ኧረ መላ መላ መላ